እየዞኩሽ ከሻማላሊ ከህይወት ሾታል በቃ አውጡልኝ። እኔ አሁን ነው የምፈልገው ነገርም በቃ አልፈልግም፣ ማውራት አልፈልግም፣ ማውራት አልፈልግም። ካሜራም ይዘህብኝ ቤት እንዳትመጣ ምክንያቱም በቃ ግዴታ ነገር ነው። እውነታውን ነገር ነው አይደለ? እኔ ደግሞ አላወራም። ምንድን ነው ችግሩ? እሺ ችግርሽ ምንድን ነው? እንደዛ ማሚ እያልሽ እንደዛ ስትሆኝ የነበረ ዶሮ ቀረ ያለ ዶሮ ቀረ እኮ እሺ አሁን ምን አጠፋው? ያለፈ ጥፋቴን ንገሪኝ። እሱን እኔ እና አንቺ እንታወቃለን በደንብ። አንቺ ታውቂያለሽ ራስሽን፣ እኔም ራሴን አውቃለሁ። አለቀ። አሁን እዚህ ጋር እኔ እኮ ማስመሰል ምናምን ይሄን ካሜራ ላይ ይዘህ ና ያልኩት እኮ እኔ በራሴ ስለማላፍር ነው። እሺ እኮ ምንድን ነው? እኔ በራሴ አላፍርም፣ ግን አላወራም። እቺ አላወራም። ምን ማለት ነው? አላወራም። በቃ አልናገርም እንደዚህ ነው። እና በደፈናው እንደዚህ አንቺ ልጅቱ የምነግርሽ ነገር አንቺ በጣም ስነ ስርዓት ይጎልሻል። በጣም ሲበዛ በጣም ከሚባለው በላይ ለአንቺ የሚያስፈልገው ሰው አልሐምዱሊላህ መኖር ጥሩ ነው። ስም ሰጠሽ። ለአንቺ የሚያስፈልገው ሰው የሚረግጥሽ ሰው የምትፈልጊው የምትወጂው ገባሽ አይደል? እኔ ደግሞ እዚህ ቦታ ላይ አይደለም አንቺ ለማታ አይደለም ምን እጄን ራሷ ናት። እኔ አልሐምዱሊላህ ሰላምሽብሽም አላውቅም። አልሐምዱሊላህ ምርጥ እናት ናት ያሳደገች ገባሽ አይደል? አንቺ ግን ስነ ስርዓት የለሽም። ሰው እንደዛ አይነት ነገር እንዳያደርግ ነው የምትፈልጊው። ሰው እጁ እንዳያነሳብሽ ነው የምትፈልጊው። ሰው ለማሳሳት ሰማለህ። ከህይወቷ መውጣት ያለብህ ያ ሰዓት አንዴ አንተ ጋር አንዴ ወንድሟ ጋር እያለች ለነገሩ የኔም ጥፋት አለ። ያ ሰዓት አሟት መስሎኝ ነው ወላሂ። እኔ እንዲህ አይነት ልጅ መሆኗን አንቺ ለምን ሰው እንዲሸከክብሽ ታደርጊያለሽ? መብታችሁ ነው። ትክክል ትለምኘዋለሽ። ግን ኧረ ረፊ ለምነው ኢንሻላህ ችግር የለም። እኛ አሁን ያንቺን ሁኔታ ልስማ ብዬ ነው እንጂ ልጇ አልሄድም ብሎኛል። በስንት ጉር ነው ለምኛ ያመጣሁት። ግን አሁን እኔ እና አንቺ እንታወቃለን ያልሻት ነገር ያማኛል። ውጭ ከቤቴ እናት የባል እናት ይባላል። የባል እናት ይባላል። አሁንም ይበሩ አብሽር ወጥልኝ አብሽር። አሁንም አልፈልግም ከዚህ ከቤት ላስወጣሽ ነው ያመጣኋችሁ። ከዚህ ከቤት ላስወጣሽ ነው። ሽማግሌ ልከሻለ በራሳችን የመጣነው ከዚህ ከቤት ላስወጣሽ ነው። አማርተው ማነው አንተን ነው የምታስወጣኝ? ሻንጣሽ እንጂ በረንዳ ነው የምትልሽ። ሻንጣው እስኪ አውጣው ወልድ እስኪ አውጣው ሻንጣዬን። አንተ እስኪ ሂድ አውጣው ሻንጣዬንም እኔንም እስኪ አውጣኝ። ለምደሃል አይደለ? ሻንጣዬን እያወጣሁ ስንጣላ ሻንጣዬን ይዤ ሲሄድ ለምደሃል። ድሮ ቀረሽ እሱ ማንም ሰው በቤት አይወጣም። ይኸው እንዲህ አንድ እርምጃ ወደፊት አልራመድም። ከፈለክ መውጣት ትችላለህ ራስህ። አዎ እኔ እኮ የሚያስጠቀኝ ልጄ እኮ ነው። ያላወቀሽ ልጄ ነው። እኔ እኮ ያ ሰዓት ኧረ እኔ ማንተ ብቻ ለአንዴና ለመጨረሻ ጊዜ አሁን ከህይወትሽ ልውጣ እንጂ ደግሜ ማይንሽን እንደማላይ አውቅበት። ቶፊቅ ራሱ ወንድምሽ እንዳልሆነ እኔ በጣም ደርሽበታል። ድረሽበት። ታዲያ አታጥቁት እናንተ ዝምድናችንን። እናንተ እኮ መጣችሁ እዚህ ጋር አታጥቁት። ችግር የለም አትፍቁትም። ስጋነቱ አንተ እንዳትበሳጭ ነው። የሆነም አይሆንም ደግሞ አያገባችሁም። ከሆነም ለራሴ ነው ማለት ነው። ትዳር እኮ ነው። በቃ አልፈልግም የሱ ትዳር። ይኸው ልጅሽ ይዘሽልኝ እንጂ አልበቃ አልፈልግም። ዝም ብለሽ የሰው ንብረት ይዘሽልኝ እንጂ ይባላል። አልፈልግም። የልጄ ንብረት እኮ ነው። ምን ነው ይሄ? በጣም ተለመንሽ፣ ተለመንሽ። እኔ እኮ ለምኑኝም ታሳያለሽ። መብቴ ነው። ትሰሚያለሽ? መብቴ ነው። ይኸውልሽ ያለው እድሜያችን ገደብ አለው፣ የልጅነት ገደብ አለው። እኔም እንዳንቺ ያደረገኝ ነበር ነው፣ ግን ጠቃሚ አይደለም። ወደ አላህሽ ተመለሽ። እኔ እየለመንኩሽ ነው። ወላሂ ትመለሽ። መጻደቀች በጣም መጻደቃለሁ፣ ይላላጣለሁ። ወላሂ በጣም ናሽ። መብቴ ነው፣ መብቴ ነው። የሚያስጠላብሽ ነው። መብቴ ነው። እንዳትጠጋኝ፣ ወደዛ ሄድ፣ እንዳትነካኝ፣ ጫፌ እንዳትነካኝ፣ እንዳትነካኝ። ወደዛ ሰበበኛ ነክተክ ሰበብ እንዳይሆን ወደዛ ሄድ። እዛው የለመድክበት ሄደህ መደርገም ትችላለህ። ተጨፍታባለች። ጭውት ያለችም ገባህ? ያው ወደዛ ሄድ፣ እንዳትነካኝ። እናት ነገር ወዳ ወዲህ ኃይል ብዬ ነው እንጂ በጣም ሄዱልኝ። ይኸውልሽ እኛ እኮ አሁን እዚህ ውስጥ ላለው ክብር ነው እንጂ ይሄ ልጅ እኮ ከዚህ ቤት አይወጣም። ንብረቱ እኮ የራሱ ነው። አታውቂም እንደ የለውም፣ ልጅም የለውም። አንቺ እኮ ምንሽም የማይታወቅ ልጅም የለውም፣ የለውም። እኔ እኮ ሲጀምር እኔ ልጅ እኮ ባጣ ቆይ የሆነብኝ እኮ የለም፣ ልጅም የለም።
ይሄ እንደሚፈጠር ነበር። ከነገ ዛሬ ትስተካከላለች ብዬ ነው። እኔ ግን ስነ ስርዓት ይዘተይ ሆዷ ውስጥ ያለው የልጅ በጣም የልብ ተሰማሽ? ይሰማኝ አላህ ይድረስልሽ። እኔ ግን ወላሂ ዱዓ ነው የማደርግልሽ። አልፈልግም ወላሂ በጣም ዱዓ ነው። ምን አይነት ዱዓ ነበር የምታደርጊልኝ? ከእንደዚህ አይነት ነገር በጣም አላህ በቃ አይምሮሽን ፍሬ ያርግልሽ። ነገሩ አንቺ የዘርሽ ነው። የቤተሰቧ ነው። ቤተሰቧ እኮ ነው የዘርሽ እኮ ነው። ወንድምሽም እብድ ነው፣ አንቺም ደግሞ ከሱ ሰራምሽ። እኛ ወደ እኛ ልናመጣሽ ነበር። ቤተሰብ ቀማር ንብረቶችን አይደለም የሚገባና የሚወጣው ነው ቅዝ ቤት። በቃ ከዚህ በኋላ እኔም ካንተ የባስኩ ነብር ነው የምሆነው። ያንን የሚገባና የሚወጣው ማነው? እሱ የሚገባና የሚወጣው እኔ ግን አያገባውም። እየሰማሽ ነው? ማንም ይወጣ እሱ አይመለከትም። የሰው ቤት ለቀቅ አልወጣም በቤት ያ ችግር የለውም። በቤት አልወጣም። ከፈለገ ተፈተሽ ነው። ተይ ወላሂ በጣም ተፈተሽ ነው። እሱን አደዝዘሽዋል። እኔ ግን እጅ ስላላገኘ እስከ መጨረሻው እዋጋሻለሁ። ኢንሻአላህ ና ቶሎ ና በሰላም ወጣ። ለምን እንደውም አንችልም ምቶች ሻንጣሽ ሰኔ ልብስሽን እልህ እያስገባሽ ነው አይደል? 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 ልብስሽን አውጪ፣ ልብስሽን አውጪ። አንቺ ነሽ የምትወጪው። አልወጣም። ከፈለክ ወላሂ ልጅ አብዳዳ ያማል። ወላሂ ተው። አንቺ ግን ጤነኛ ነሽ? አዎ ጤነኛ ነኝ፣ አልሐምዱሊላህ ጤነኛ ነኝ። ሲጀመር ይኸው ልጁ ደንዝዟል። እሺ ደንዝዝ በአንድ ቀድገሽ ልጁ ያንተ አይደለም እኮ አልሽው። ይሄንን እንኳን አላጸናደቀ። ወላሂ አንቺማ እኔን እንደዚህ ወላሂ አይደለሁም አይደለሁም አልወጣም። በአንቺ ዝም በይ። ምን አይነት ይፋታል እንደው አሳሳች ያትኪኝ ለዛይ አንቺ ሰው አትፈታተኝ። አላህ ብለሽ ምን ሆነሽ ነው? ምን አይነት ሰው አትፈታተኝ። ለምን ሰው ያ ነገር እንዳደርግብሽ ትፈልጋለሽ? ምንም ልሁን ኧረ በአላህ በጣም ትዕግስተኛ ነው ይላሉ። ግን የተፈተንሽ ነው። ተይ ረፊ በአላህ ተይ። እኔ ግን በጣም እኔ እናቴ ሴት ናት። ሴት ናት አስመስለው መኖርን ያልችልበት ገብቷል እኮ ሺዎች ነገር ለምትነገር አልናገርም። ለምን እናገራለሁ? ለምን ራሷ አትነግርም? ያደረገችውን ነገር ለምን ከኔ አፍ እንዲወጣ ትጠብቃለህ? ወላሂ አላውቅም። ለምን ከኔ አፍ እንዲወጣ ትጠብቃለህ? ለምን እኮ ነው ለምን አትነግሪውም? አልነግረውም። እኔ ወጣልሻለሁ። ንገሪው። አልነግረውም። እሺ ልጅ እኔ ምን እንዳደረገች ውጡልኝ። አሁን ከቤቴ ውጡልኝ። አታሳብዱኝ። እኔ ውጡልኝ ከቤቴ ከቤቴ ውጡልኝ አትበይ። ከቤቴ ውጣ በይ። እሺ አስተካክል። ከቤቴ ውጣ በይ። ይሄ ቤት ያንቺ ቤት አይደለም። እሺ እየሰማሽ ነው? አትጠጋኝ። ነኝ አትጠጋኝ። ተገብተሽ እኮ ነው የመጣሽው። አንቺ እኮ ታውቂያለሽ። የድሃ ልጅ እኮ ነሽ። አዎ የድሃ ልጅ ክብር አሳየሽ። ልጅ አልሐምዱሊላህ። አዎ የድሃ ልጅ ነኝ። አዎ ፋንቱን በረከት እፍረት አይደለም ግን አሁን አይደለም ድሃ ሲያገኝ ምን ያለ መሰለሽ? ሲወጣ ሀብታሙን ይወጣ። ምን አለ መሰለሽ ድሃ አያገኝ የሚባለው አይችለውም። አሁን አንቺ ይሄ ወላሂ አስታወቀብሽ። በጣም ፉን አደረገሽ እኮ ኢንሻአላህ። ደግሞ ችግር የለም። ምን አይነት ፈተና መጣብኝ። የድሃ ልጅ በሆንም ባልሆንም እኔ ጋር ነው የማልፈልገው። አንቺ ሀብታሙ ነሽ፣ ያተረፍሽው ነገር የለም። የተጎዳሁበት ነገር የለም። ስሚ እኔ ድህነቴን የማውቅ ነኝ። በጣም አንቺ እኮ የድሃ አንቺ ግን ድሃ ነሽ የምታስታውቂ። የድሃ ልጅ ይችን ስታይ እንዲህ አለች። በጣም ምኑን ሳይ እኔ ከድህነት የመጣሁት አልሐምዱሊላህ። ከድህነት ሙሉ እስልምና ኢማን ብሎ አይሳደብም። የድሃ ልልሽ የመጣ ሰው የድሃ ልጅ ብሎ አይሳደብም። ገባሽ? አይሳደብም። ያቃለ ለምን መሰለሽ መሰረትሽን አውቂ ነው። እሺ አወኩም አልሐምዱሊላህ። እዚህ ሀገር ረስከሚው ደግሞ አዳ ይጨምርልሻል። ቢሊየነር አይደለ ልጅሽ? አዎ አልሐምዱሊላህ። ወደሽ ተገብቶሽ እኮ ያገባል ልጅ ፕላስ ቤቱ አልሐምዱሊላህ። በጣም አልሐምዱሊላህ። ግን አያችሁ ቢኖራችሁ እናንተ አንቺ ቢኖርሽ አላውቅም እኔ አለምን ያልገዛኋት ነበር የምትይው። ግን አላህ ደግሞ ለእንደዚህ አይነት ሰው አይሰጥም።
ብለሽኛል ሂድ አንቺ ሂጂ ብለሽኛል ሂድ ወላሂ ክብርሽን እኔ አሳጥተሽ ክብሬን በጣም አከብርሽ ነበር በጣም ክብራችሁ ሆነሽኝ ወላሂ አልወጣም እንዴት ነው አፈጋሻለሁ እንዴት ነው ማጥፋት ወንድ ነሽ አትወጪ ማለሽ እና በማህበር ነው እንደመጣችሁት እንትን ብላችሁ እኔን ብታይ በክብር እያናገሩ ምን ነው ተዋላችሁ ነው እንዴ ምናምን ማንም የላትም ነው የሰማሽ ነው አሳየት እኔ በክብር ነበር ያወራሁሽ ትመጣላችሁ ማምጣታችሁ አይቀርም አንቺ ውጪ ብለሽኝ እኔ አልወጣም ስለሽ እኮ አልወጣም